የኢሜል አካውንት እንዴት በቀላሉ ክሬት እንደምታደርጉ በዚህ ቪዲዮ አሳያችኋለሁኝ። እስከ መጨረሻው አብራችሁኝ ሁኑ። ይህንንም ለማድረግ ወደ ሴቲንጋችሁ ትገባላችሁ። ወደ ላይ ሳብ አድርጋችሁ አካውንት ኤንድ ባክአፕ የሚለውን ትፈልጉና አንድ ጊዜ ክሊክ ታደርጉታላችሁ። መጀመሪያ ላይ ማኔጅ አካውንት የምትለውን ክሊክ ታደርጋላችሁ። በድጋሚ በዚህ መልኩ ያመጣላችኋል። ወደ ታች ሳብ አድርጋችሁ አድ አካውንት የምትለውን አንድ ጊዜ ክሊክ ታደርጓትና ጎግል የሚለውን ትመርጣላችሁ። በዚህ መልኩ ፓተርናችሁን እንድታስገቡ ወይም የጣት አሻራ እንድታስገቡ ይጠይቃችኋል። ታስገቡለታላችሁ በዚህ መልኩ። በመቀጠል እንደዚህ ይከፍትላችኋል። ክሬት አካውንት የምትለውን ትነኩና ፎር ማይ ፐርሰናል ዩዝ የሚለውን ትመርጣላችሁ። እዚህ ጋር ስማችሁን ታስገባላችሁ። እንደዚሁም የፋዘር ስም እንድታስገቡ ይጠይቃችኋል። የማትረሱት ስም መሆን አለበት እዚህ ጋር፣ ምክንያቱም በዚህ ስም ነው ኢሜል የሚሰጣችሁ። የኢሜል አካውንታችሁን የሚከፍትላችሁ በዚህ ስም ስለሆነ ስሙን እንዳትረሱት። ካስገባችሁ በኋላ ኔክስት ትሉታላችሁ። በዚህ መልኩ ይከፍትላችኋል። የመጀመሪያዋ ላይ የተወለዳችሁበትን ወር ትመርጣላችሁ። ሁለተኛ ደግሞ የተወለዳችሁበትን ቀን፣ ሶስተኛ ላይ ያለውን ደግሞ ዓመተ ምሕረቱን ካደረጋችሁ በኋላ ታችኛው ላይ ደግሞ ጾታችሁን ፊሜል ሜል የሚለውን ታደርጋላችሁ። በዚህ መልኩ ኔክስት ትሉታላችሁ። እዚህ ጋር ኢሜይላችሁን ያስመርጣችኋል። በየትኛው ይሆንላችሁ ይላል። እኔ አንድን እመርጣለሁኝ። እናንተ የፈለጋችሁትን መምረጥ ትችላላችሁ። ኔክስት እለዋለሁ። በዚህ መልኩ ፓስወርድ እንዳስገባ ይጠይቀኛል። እዚህ ጋር በፍጹም ልትረሱት የማትችሉትን 8 ቁጥሮችን ታስገቡለታላችሁ። በዚህ መልኩ ካስገባችሁ በኋላ ኔክስት ትሉታላችሁ። በመቀጠል በዚህ መልኩ ያመጣላችኋል። ኔክስት የምትለዋን ትነኩና ወደ ቀጣዩ ስቴፕ ይወስዳችኋል። ወደ ላይ ሳብ ታደርጉታላችሁ። ታች ላይ ያለችውን አግሪ የምትለዋን ነክታችሁ በዚህ መልኩ ክሬት ማድረግ ትችላላችሁ። ቪዲዮ ከተመቻችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። መልካም ቆይታ